ወሳቢቱ እንደምናችሁ የአንድ የሆቴል ማናጀር ላይፍ ነው ማሳያችሁ። ትንሽ አምስቻለሁ ምናምን ትንሽ ቆይቻለሁ። ማታ አፍጄ ስለተኛው እግዚአብሔር ተመስገን ቆይ አንዴ ያን ወጥ አንድ ላይ እናሳያለን። ፒሰያ አንድ ላይ ስለዚህ ከሰፈር የወጣን ነው ምናምን ነገር እና ስለዚህ በቃ አሁን በቮይስ ኦቨር ይሻላል እና ማታ 8 ሰዓት ምናምን ነገር ነው የተኛሁት። ምክንያቱም ትንሽ ማታም ስራ ነበረ። ስለዚህ ክላስ ቀጥታ እንዴት ነው የምትውለው? ትምህርት ቤት አትሄድምና እንዴት ነው እንደምንውል አሳያችኋለሁ። ፒሰይ ፈጣሪ ካለ ዋጃጅ ከያዝን ይሆናል። ካልሆነ መሮጥ ነው። 12 ሰዓት ነበር ስራ መግባት የነበረብኝ ግን አንፎርቹኔትሊ ይላል በጊዜ ላንገባ ነውና ያ ነገሩን የሚደብረው አዳሜ ተኛ። በዚህ ሰዓት አዳሜ ተኛ። ሀስሊንግ ታች ወይነት ወይላል እናቴ ባጃጅ አግኝተናል። ከዛ በቃ ሀገራችን ይመቻል። እና ዩቲዩብ ገብተናል። ስለዚህ ስለደረስን አሁን በቃ ቮይስ ኦቨር ሊሆን ይችላል እና በጣም አጭሯ የኛ ቪዲዮ ሊሆን ይችላል። እዛ ጋር የሆነ ሰው እያየኝ ነው። ለማንኛውም ቢሆን እና ጎቱ ወርክ ምናምን ነገር ለማንኛውም ቤቷን አንዴ ወሄነት ይባላል። እናቴ እንዴት ብዬ እንደማሳያችሁ የሀላባ ላይ ቤስት የጉራጌ ክትፎ ቤት ነው። በቃ ይመቻችሁ። ሰላም ነው ቦስ። ያው ዛሬ እየቮለግን ነው። እሺ እና ቤቴን ይመስላል። ለማንኛውም መሐመዳ ሰላም ነው። መሐመድ ምርጥ ሰው ነው። አራፍሻ አራሳ ቸክ እሺ ወይ እስካሁን ግን ማለት ነው ሰብስክራይብ ካላረጋችሁ ላይክ ካላረጋችሁ ለማንኛውም አድርጉ እና እዚህ ጋር የምታዩት አንዱ ሚንት የሚባለው ቦዲ ቢልደር ጓደኛዬ የነገረኝን አንድ ምርጥ ምክር ልንገራችሁ። ምን መሰላችሁ? ጊዜ በራሱ የሚያመጣው ማንኛውም ለውጥ የለም። ለውጥ የሚመጣው እኛ በወሰንነው ዲሲሽን ነው። ስለዚህ አሁን የወሰናችሁት ውሳኔ ነው ከ10 ከ20 ከ30 ዓመት በኋላ ውጤቱ ነው የሚመጣው። አሁን ዲሲሽን ካልወሰዳችሁ ለውጥ አይመጣምና ስለዚህ ለውጥ ከተፈለገ አሁን ላይ ራይት አዌይ የምትወስኑት ውሳኔ ከ30 ከ3 ዓመት በኋላ ውጤት ይዞላችሁ ይመጣል ማለት ነው። ግን እኛ ስናድግ ከክላስ ወደ ክላስ ስናልፍ በተለያዩ አይነት ነገሮች ጊዜ ለውጥ የሚያመጣ መስሎን ነበር። ግን ጊዜ በራሱ ለውጥ አያመጣም። ለውጥ የሚያመጣው ምንድነው ማለት ነው? አሁን የምንወስነው ውሳኔ ነው። ወደ ስራ አይላል። እሺ መልካም ምግብ። እሺ ቴንክ ዩ። ለማንኛውም ቦስም ሊበላ ነው። ፒሰይ በላለን ይላልና ምግቡን ይውት ራሱ ይናገር። ምግቡ ይናገር። ትንሽ ተጋሩ አለ። ራሳችን እንትን ከማለታችን በፊት የቤታችንን ዛሬ በስራ እና ስራ በደንብ ሰራለ ቀድመን ትንሽ ከሰዓት ላይ በጣም እንትን ስለሚላል ቀድመን እንበላለን ማለት ነው። ስለዚህ ቼኬት አንድ ጉርሻ ጎርሼ ይበቃችኋል። አበላሌ ማለት ነው። እንበላለን
ማንጀር ለማንኛውም ቦሱ መብላት አለበትና ቁርሳችንን የበላን ነው። እዩት፣ በጣም ነው ሎኪት አጋምሾ ነውና ለማንኛውም ይመቻችሁ እንበል። እኔ እጅ ላይ የገባ ምግብ ትላለህ ይመስላል። ዩቲዩብ እና ቭሎጉን ረስቼ በቃ ስራ ላይ በጣም እንትን ብዬ ነው እና ትንሽ ደቂቃ እንትን ልስጣችሁ። ከጤና ሚኒስቴር መጥተው ነበረ እንትን ጤና ምናምን ነገር ሊመለከቱን እና ወይነት ደግሞ ጥራቱን የጠበቀ ጽድት ያለ ሆቴል ስለሆነ እና እኛም ተዘጋጅተን ነበር የጠበቅናቸው ጽዱ አድርገን እና አሪፍ የሆነ ሬት ሰጥተውናል እና ይሄን ይመስላል። ስለዚህ ሰው እኮ እና ይሄን ነው። ሌላ ምን እንደማሳያቸው ጀማሪ ቭሎገር ስለሆንኩ ለዛ ብዙ ነገር እንትን ይላል እና ይሄ ነው። ሌላ ምን አለ? በቃ ይሄ ነው። አሪፍ እየሄደ ነው። ሰው በጣም አለ። ለዛ ትንሽ መቅረት እንትን ስለሚለኝ ነው። ቢሰይ አሁን ትንሽ ቀዝቀዝ ብሏል። ምሳሳት የደረሰ ነው። ምሳሳት ደግሞ በደንብ ብዙ ይመጣል ብለን እንጠብቃለን። ስለዚህ እየሰራሁት ያሉት ነገሮች እንትሉ በደንብ እንዲጸዳ ተደርጓል ምናምን ነገር ምግብ የሚሰራበት ማለት ነው። በደንብ ጸድቷል እና በሬ አንድ የገባ ነበረ። እሱን ቦታ በደንብ ተስተካክሏል እና ይኸው ማኔጅ ማድረግ ይሄ ነው። ሌላው በጣም አድካሚ ነው እና በካሜራ ላሳየዋችሁ ብዙ ነገር አለ። በጣም ብዙ ነገር የሚሰራ ምናምን ነገር ውስጥ እጄ ስቀርጽ ሰው ሁሉ ስለሚያይ ምናምን ነገር ስለማያፈር ነው ትላለህ። ለማንኛውም እንደዛ አይነት ነገር አለ። ፈጣሪ ይመስገን። እና ዩቲዩብ ወደ እኔ አዙሬ ልንገራችሁ፣ ምክንያቱም ወደ ሶፋ ዛው ችግር ስለሆነ ወደ እኔ አዘር ፈልጋለች እና ያዛዛው ነው። ስለዚህ ስለምዛው ስለማርገ ይሰራል ምን ፈልጋለን ይላል። የኛ ቴካዌ ነው። አይ ቴካዌ ነው። እና ዩቲዩብ በጣም ሞተናል ነው የምላችሁ። እግዚአብሔር በጣም ሁሌም በጣም ነው ያመመኘው። ሰብር ያለው በሉ በቃ። እና ለማንኛውም ለማቋረጥ ለ2 ሰዓት ለ3 ሰዓት በጣም ሰው ሲመጣ ነበር። ሞቻለሁና ከባድ ነበረ። እስቲ ጋዲርዳን የሚቀጥለው እሺ። አሁን 2 ሰው ላስተዋውቃችሁ ነው። ካይዞኖቼ ናቸውና አሁን ከስራ እረፍት ሆኜ ነው። ስሜ ሰምተፈ ይባላል። ስሜ በኔስተፈ ይባላል። ሰብስክራይብ አድርጉ ዋላችሁ። ያው ትንሽ ገንብለናል ምናምን ያው ጠዋት ለዛ ቀልተ አሁን ገንብለናል። ሰው ላይ ያየናል ግን ያው ደፍረን ነው የፈለግንላት እቃ ምን ገዛዋለ እኛም ነገር ነገ በዓል ነው ገና። ስለዚህ ለገና ለመዘጋጀት እቃ ምናምን መዘጋጃለን። ያው ህፃናቱ ሊገቡ ነው ምንም ሰግጠ እንትን ማለት ነው። ሉክ ዘ ካንትሪ ይላል። ሉክ እንዴት እንደምታምር በጣም ያበደች ሆናለች። እና አሁን ባታ ማርያም ከተከፈተ ባታ ማርያም ሄደን እንገዛለን። ካልተከፈተ ደግሞ ዴቭ ጋር ሄደን ሁለት ፊኛ ገዝቼ ልጆቹ እንዲሰፉ አደርጋለሁ ማለት ነው። ይመቻችሁ ይላል ሳብ እያደረግ ሰበርክከው እና ቀዩን አግኝተናል። ስለዚህ ነጩን ደግሞ እንፈልጋለን። ጥፋ በቃ እንትኖችንም ገዝተናል። የቀረንንም አንድ 500 ብር 1000 ብር አውጥተናል ለፊኛ። እስቲ ጉራጌ ለመሆን እንሞክራለን። ማንኛውም የህይወታችን እንትን ላይ ግን ምንም ማድረግ አይቻልም። ያው ወጪና ገቢ ሆቴሏን መቆጣጠር አለብን እና ሂሳብ ተሰራ። ሁሉ ነገር አልቋል። ስለዚህ ያው የመጨረሻው እራታችንን ነው የምንበለው። ያው እራቴን አሳያቸዋለሁ። በጣም ደክሞኛል። 5 ሰዓት ምናምን ነው ፒሴይ
ነው።